ዋክምራ ብሔረሰብ አስተዳደር በአብርገሌ ወረዳ የሚገኘው የግፈላ ፍሬ አጠቃላይ ሁለተኛ ደረጃ ትምህርት ቤት በ2013 ዓ.ም በነበረው ጦርነት ከፍተኛ ውድመት ደርሶበት በመማር ማስተማር ሂደቱ ላይ ከባድ እንቅፋት መፍጠሩን ተማሪዎችና መምህራን ገለጹ። ተቋሙ ወደ ቀድሞ አቅሙ እንዲመለስ አስቸኳይ ድጋፍ እንዲደረግለት ጥሪ አቅርበዋል። ቢያንስ አይሲቲ ብዙ አመት ጠይቀናል፣ ጽሕፈት ቤቱ ሄደን ጠይቀናል፣ ብዙ ጠይቀናል። የኛ አቅም አይደለም፣ የዞን ነው የክልል ነው እያለ ነው ሁሉም መስኮት ክፍት ነው፣ በሩ ክፍት ነው። እዛ እየተማርን የሁሉም ድምጽ ይሰማል። የመምህሩ ድምጽ፣ የተማሪዎች ሌላ ክላስ ያሉ ድምጽ ይሰማል። ስለዚህ ትምህርቱን እንስማ ወይስ የተማሪዎችን ድምጽ እንስማ? ሁሉም ክፍት ነው። ከፍተኛ የሆነ የተማሪ ቁጥር ማስተናገድ የሚችል አንጋፋ ትምህርት ቤት በአሁኑ ወቅት ከፍተኛ ጉዳት ደርሶበት በዚህ በሰሜኑ ጦርነት ምክንያት ከፍተኛ ጉዳት ደርሶበት አሁን ላይ ተማሪዎችን በቅጡ የማስተናገድ አቅሙ ወደ ታች ወርዶ ወይም ደግሞ አንሶ ይገኛል። አጠቃላይ ቅድም የወደሙ 347 ሚሊዮን አካባቢ እንደወደመ ወደ 400 ሚሊዮን አካባቢ የሚጨርስ ግምታዊ ዋጋ አለው ማለት ነው። የነበረበትን ለመተካት ይህ ችግር በእኛ ከሚፈታ ስለማይችል ያው የሚመለከተው አካል በደንብ ድጋፍ እንዲያደርግልን የመንግስት አካላት ወይም ድርጅቶች ብቻ ሳይሆን እዚህ ተቋም ላይ የተማሩ በየቦታ ያሉ ምሁራን ውጭም አገር ውስጥም ያሉት እዚሁ ትምህርት ቤት ፍሬ የሆኑ አካላት ጨምር በሀሳብም በገንዘብም ድጋፍ እንዲያደርጉ ጭምር በዚህ አጋጣሚ ለመግለጽ ፈልጋለሁ። ይህ ትምህርት ቤት ከጦርነት በፊት የነበረው ትምህርት ቤት በጣም የተሻለ ትምህርት ቤት፣ የራሱ ላቦራቶሪ የነበረበት ላቦራቶሪ ክላስ የነበረበት፣ ቤተ መጻሕፍት ዘመናዊ ቤተ መጻሕፍት የነበረበት፣ የአይሲቲ ማዕከል የተሟላለት የነበረበት እንዲሁም መመሪያ ክፍሎች 5 ብሎክ መመሪያ ክፍሎች አሉ ለመማር ማስተማር አገልግሎት የሚውሉ። እነዚህ 5 የመመሪያ ብሎኮቹም ሙሉ በሙሉ የራሳቸው በር መስኮት የነበራቸውና የፕላዝማ ትምህርት ራሱ ሲሰጥ የነበረበት አግባብ ነው የነበረው። ወደዚህ ከጦርነት ማግስት ወደዚህ ስንመለስ ግን ምንም አይነት እነዚህ አሁን ቅድም የጠቀስኳቸው ሀሳቦች በሙሉ ትምህርት ቤቱ የለም። አሁን ልጆች አሁን 12ኛ ክፍል የሚፈተኑ ናቸው። ሌሎች 12ኛ ክፍል የሚፈተኑ ትምህርት ቤቶች በአንድም በሌላም አይተናል። አሁን የሰቆጣ ከተማ ትምህርት ቤቶች አይተናል። ሌላም አዲስ አበባ ካሉ ልጆች ጋር ነው እነዚህ ልጆች የሚወዳደሩት። ይሄ ነገር ሁሉ ሳይሞላላቸው ከተሟላ ግን ብዙ ነገር ብዙ ለውጦች የምናይበት አግባብ ነው የሚሆነው የሚል ሀሳብ ነው ያለኝ። በጥቅሉ ትምህርት ቤቱ ወደ ቀድሞ አቅሙ እንዲመለስና ብቁ ዜጎችን እንዲያፈራ መንግስትና የሚመለከታቸው አካላት አስቸኳይ ድጋፍ እንዲያደርጉ ጥሪያቸውን አቅርበዋል።